በኋላ ጥገኛ አይደለም። ይሄ ቤት እኮ አይሸጥም። እሱን እኔ በወስን አይሻልም አባዬ? እንደዚህ ስታደርጊ ማን ነበር አባዬ? ወይኔ ጉድ! ስትባልግም ተይ ማለት ነበረብኝ። መቼም ባልናንተ ነው ወይ ቤቱን ሊያጣ ያለ ሰው ነው እንደዚህ የሚሆነው? ምንም ማያመጡ ይመስልሻል? ብዙ ባታናድኝ ጥሩ። አዎ እና እንፋታለን። እንደዛ ከሆነ ጥሩ። ለሚፈጠረው ነገር ግን ያው እሺ፣ እንደማላዝን ቃል ገባልሻለሁ። እሺ፣ ያያበርሽ አላበርኩም። አንተም ከዚህ በኋላ ጥገኛ አይደለም። እንግዲህ ቪዲዮውን እንደተመለከታችሁት የግፈኛዋ ሚስትና የትሁት ፍጥጫ እንደቀጠለ ነው ማለት ነው። ቲና እንግዲህ ዛሬ ለይቶላታል ማለት ነው። እብደቷ በጣም የሚገርም ነው። ቤቱን ለመሸጥ ፎቶ እያነሳች አንዳንድ ፎቶዎችን እያነሳች እየላከች ነው ማለት ነው ለደላላው። እናም እንግዲህ ፎቶዎችን እያነሳች እየላከች ለአባባም እንግዲህ ቤቱን መሸጥ አለብኝ ወስኛለሁኝ፣ ለምንድን ነው ፎቶ እያነሳች ቤቴን የምትልኪው ሲሏት፣ አባባ ያው እንግዲህ ቤቱ እኮ የኔ ነው ያንተ ቤት አይደለም፣ ከየት ያመጣው ነው? ምን ነው ልጄ፣ እኔ ልጅ ሆት አይደለሁም፣ ሁለተኛ ልጄ እንዳትሉኝ እንዴ አለችው። የካሊብ አባት ስትለው ምን ነው የካሊብ አባት አልሽ? የኔ ልጅ አባት መሆኔን ረሳሽው እንዴ ሲሏት፣ እኔ አባቴ አይደለሁም፣ ስለዚህ ቤቱን ልሸጠው ነው አለችው። እንግዲህ አባባም አዝነውባት ትተዋት ሄደዋል ማለት ነው በዛ አጋጣሚ። እናም ካሊብ እንግዲህ ዛሬ ዳኒ ጨርቁን ጥሎ አበደ ማለት ነው። እንግዲህ የመጨረሻ ካሊብን አይቶታል ማለት ነው። ከሚስቱ ጋር አብሮ ሲሄዱ ቲናም አይታለች፣ ጨርቋን አብዳጥላለች ማለት ነው። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ የሆኑ እንግዲህ ቪዲዮውን የምንለቃቸው ቪዲዮዎች ሁልጊዜም አዳዲስ ናቸው፣ አዝናኝ ናቸው፣ አስተማሪ ናቸው። ትደሰቱበታላችሁ። ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። እንግዲህ በጣም የምታስቅ በቃ እብደት ማለት ነው። ጨርቋን ጥላ እኮ ልትሄድ ነው ቲና ማለት ነው። በቃ ቤቱን እያስገመተች አሁን በየቦታው ያልተጠበቀ ተገምቷል ነገሩ። ገንዘቡ ይሄ ነው የሚባል ከአቅም በላይ ማለት ነው። እሷ ቆጥራ ማትችለው ብር ተገመተላት። በጣም ደስ ብሏታል። ነገር ግን ዳኒ በጣም ተጨንቋል እዚህ ጋ። ነገር ግን እሱ ያችን 4 ሚሊዮን ብር ለማግኘት ብሎ ሚስጥሩን ጠብቋል። ነገር ግን አሁን ያለችበት ሁኔታ በጣም እያሰጋው ነው እና አባባንም ከቤት ውጡ ብላለች። ካሊብንም ያው እንግዲህ እያስፈራራቸው ነው ያለችው። አካውንት ውስጥ ያለውን ብር ታካፍለኛለህ፣ ከመፈታታችን በፊት ምንም ነገር ልታስቀር አትችልም ብለዋለች። ነገር ግን እሱ ከቤቱ ብር ታካፍኛለች ሲላት፣ አይ ላካፍል አልችልም፣ እንግዲያማ ፍርድ ቤት ይወስንልናል፣ ቶሎ እንፋታ አላት። ለምን ቸኮል ካለችው፣ አይ አንቺ ስላመጣሽ ነው እኔ ምንድን ላደርገው አለች። እና ደግሞ ያው ለዳኒ ደውላ ቤቱ ያልተገመተ ብር ተገመተ ከመጠን በላይ፣ ስለዚህ በጣም ደስ ብሎኛል አለችው። እሱም ደግሞ እየመጣሽ አትበጥብጭኝ እባክሽን ወደዛ ሂጂ ሲላት፣ ለምን ተገኝቶ ነው የማላውቀው ነገር ብላ አለችው ማለት ነው። ቲና በዚያን መሀል ዳኒ ማን ነበረ ቤቱን ለደላሎች ስታሳይ ማን ነበር ሲላት፣ አባባ ነበሩ አለ። እና ምን አሉት ሲላት፣ ምንም አያሉም፣ የተረጋጋ ስሜት አላቸው ቤት እንዴት ከቤት ላስወጣቸው እያልኩኝ የተረጋጋ ነገር የማየው ለምንድን ነው? ካሊብም ጋር ሆነ እሱ ጋር ለምንድን ነው? የምታውቀው ነገር አለ እንዴ ብላ ስትለው፣ አይ እኔ ምንም የማውቀው ነገር የለም አላት። በዚህ አጋጣሚ እንግዲህ ኤዱን አያት ማለት ነው። ሱቅ ላይ ቆማ ከቲና ጋር አብረው እያሉ ኤዱን ሲያት በጣም ደንግጧል። ምንድን ያስደነግጠው ነገር እሷ ሱቅ ላይ ሆና እሱ ደግሞ ከቲና ጋር እህቴ ናት ከሚላት ሴት ጋር አብሮ ተቃቅፎ ሲሄዱ ነበር። እሱም እንደገና ትቷት ሄደ። ከዛ ወደ ኤዱ ሄዱ። ሱቅ ላይ ውሃ ስጪኝ ምን ነው ስትለው፣ አሞኛል አላት። መሆኗ ነው የተፈጠረ ችግር አለ ስትለው፣ ኤዱ አይ እኔ ምንም ችግር የለ ውሃ ስጪኝ ስላት፣ ወደ ሐኪም ቤት እንሂድ ይሄ ነገር እኮ ጥሩ አይደለም የልብ ድካም ይኖርባል ስትለው፣ አይ እኔ የለብኝም ስለዚህ ትንሽ አሞኝ ነው ምናምን አላት እና አረሳሳት ማለት ነው። ቲና እንግዲህ ተናዳ ትታው ሄዳለች። በዚያን አጋጣሚ እንግዲህ እሷም እንግዲህ ወደ አባባ ቤት መሄድ እፈልጋለሁ፣ ያንተ ቤተሰቦች ማለት የኔ ቤተሰቦች ናቸው፣ ስለዚህ መሄድ አለብን ብላ ስትለው፣ አትሄጂም ማለት እሷም እንግዲህ ተቆጥታ ትታው ሄዳለች እና አባባ ቤት ሄዳ ከካሌብ ጋር ምሳ ምናምን ከበሉ በኋላ ካሌብም ሊሸኛ ሲነሳ ቲናና ዳኒ አንድ ላይ ሆነው እነሱ ሞክ ሲያደርጉ ምሳ ልጋብዝሽ ብሏት ቲናን ይዟት ሄዶ ነበር። ዳኒ ቤት እንዴት ስትለው፣ አልሄድም ማለት እኔ ዛሬ ምሳ ጋብዝሻለሁ አንቺ ላትጋብዥኛለሽ ብሎ ያው እንዳይገናኙ ስለፈለገ
ይዟት ሄዷል ማለት ነው። እንደ አጋጣሚ ሆኖ መንገድ ላይ ሁለቱም ተገናኙ። ቲናም እንግዲህ ያንን ባየችው ነገር በካሊብ በጣም ተናዳ ተበሳጭታበታለች። እንዴት ነው እንግዲህ ሚስት ትሆናለች፣ ወደፊት ሚስት ትሆናለች። ዳኒ እንዳልሰማ ዝንጀሮ የራሷ ገጣባ አይታያትም የሚባል ነገር አለ። ቲና ራሷ ወንድሜ ነው ብላ በገዛ ቤቱ አስገብታ እንደዛ ስትማግጥበት እንዳልነበረ ሁሉ አሁን እሷ እንግዲህ ካሌብን ከሴት ጋር እየሁት ብላ ሪኦኦ ብላለች ማለት ነው። በጣም ይገርማል። ሲቀጥል ደግሞ ያው ቲናም እንግዲህ ወደ ቤት እየቸኮል ሄዳለች። ዳኒም ተናዶባታል። ምንድን ነው የሚያናድድሽ? እኔም ማላውቀው ነገር አለ። አንቺስ ከኔ ጋር አይደለሽ ወይ? አንቺ አይደለሽ ወይ ቤቱ ያስገባሽ እና ገና ለገና ከሴት ጋር እየሁት ብለሽ እንደዚህ የምትሆኙ ለምንድን ነው? እኔም ማላውቀው ነገር አለ ወይ ብሎ እሱም እንግዲህ ለማረጋጋት ሞክሮ ነበር፣ ግን አልቻለችም። ያዙ ይልቀቁኝ እያለ የቲና ብደት ትንሽ ነው የቀረው ማለት ነው። ስለዚህ አሁን ወደ ቤት ሄዳለች ማለት ነው። እንግዲህ ጦርነቱን ልትጀምረው። ነገር ግን አሁን ቤት ሄዳ አባባን አግኝታቸዋለች። አባባ ለምንድን ነው ካሌብ ከሴት ጋር እየሁት ስትለው፣ እንግዲህ አንቺ እኮ ትተሽዋል፣ ስለዚህ ህይወቱን መቀጠል ይችላል ከአሁን በኋላ አንቺ ነሽ የተውሽው እና ምንድነው እንደዛ የምትሆኘው አላት። አባባም የካሌብ አባት ለምንድነው እንደዛ የሚያደርገው? ልጅ ፍትሃ ይሁን አለችው። እኔ እኮ የካሌብ አባት ብቻ አይደለም ላንቺም እኮ አባትሽ ነኝ ሲሏት፣ ፍትሃ ስትሆን ነው የኔ አባት መሆን የምትችለው። ስለዚህ የኔ አባት አይደለም፣ ልጅህን ስነስርዓት አስይዘው፣ ገና አልተፋታንም፣ በዚህ ምክንያት ምንም ላደርገው አልችልም አሉ አባባ። ዳኒም እንግዲህ ለመናገር አፋፋፋፍ እየደረሰ ነው ቤቷ እሷ እንዳልሆነ። ነገር ግን አባባ መናገር ከሆነ የምትናገር ከሆነ ቤቱ ያንቺ አይደለም ካልካት ብሩን አታገኝም፣ ስለዚህ ከፈለግ ንገራት አሉት። እንግዲህ ቴዲም ያው ዳኒም እንግዲህ መናገር አለብኝ አባባ፣ እንደዚህ ስትሆን ልጅቷን ማየት አልፈልግም፣ እኔ እንድትማር ብዬ ነው እንጂ ልጎዳት ፈልጌ አይደለም አሉ አባባ። ዳኒም እንግዲህ እንደዚህ የሆነች ነው፣ እሷ እኮ ከልክ አለፈች፣ ለምንድን ነው አሁን ቤቱን ልሸጥ ነው፣ እናንተንም ልታባረራችሁ ነው፣ ስለዚህ መናገር አለብኝ እባክዎን አባባ፣ ህሊናዬ ሰላም አላገኘም ብሎ አላቸው። አባባም እንግዲህ ብሩን ካልፈለግ መናገር ትችላለህ፣ መብት ነው፣ ብሩን አለመስጠት ነው ወይ እንደዛ የምትሉኝ አባባ? እስከ መቼ ነው እንደዛ የሆነች ማየት አልፈልግም፣ እህቴ እኮ ናት አለ። አልሰሜን ግባ በሉት። ያልሰሙ መስሎታል እሱ እንግዲህ እህቴ ናት እያለ አሁንም ይጃጃላል ማለት ነው። ሲቀጥል እንግዲህ ያው እሱም እባክሽን ውጡ ከቤቴ፣ መንጥቄ ነው የማወጣችሁ ከቤቴ፣ ስለዚህ ስነስርዓታችሁን የያዙ። ካሌብም ቢሆን ከትዳር በፊት ሆነ በኋላ ምንም ነገር ማድረግ አይችልም፣ እኔ በቃኝ እስከምል ድረስ እኔ ጋር እያለ ምንም ነገር ማድረግ አይችልም፣ ከማንኛቱም ሴት ጋር መሆን አይችልም ብላ ተናገረች ማለት ነው። እንግዲህ አባባ መብቱ ነው፣ አንቺ አልፈለግም ብለሻል፣ ይህንን ነገር ደጋግመሽ ተናግረሻል፣ ስለዚህ ፍቹን እስከምታጠናቅቁ እሱም የራሱ የሆነ ነገር ማመቻቸት ይችላል ብለዋል። እና ደግሞ እንግዲህ ያው ቲና ይህን ስትል ቶሎ የምነግርሽ ነገር አለ ብሎ ዳኒ ወደ ውስጥ ወስዷት ነበር። ነገር ግን ሊነግራት አልቻለም፣ ትቷታል ማለት ነው። እና መጣሁ ብሎ ተናዶ ከኤዱ ጋር ስላየው ካሌብን ለማናገር ወጥቷል ማለት ነው ከቤት። እንግዲህ ካሌብን በር ላይ ሲያገኘው ምን ለማድረግ እየፈለግ ነው? እንደዚህ የምትሆነው ለምንድን ነው? እኔ ነው ቲና አይተንሃል፣ ለምንድን ነው እንደዚህ የምታደርግ? ከኤዱ ጋር ምን ለማድረግ እየፈለግ ነው? እንደዚህ አይነት ሰው ነው ወይ ብሎ ካሌብን ተናገረው፣ ክፍ ዝቅ አድርጎ ማለት እንግዲህ። ካሌብም አንተ ባለየ ሰው ነህ፣ እንዴት እንደዛ ታስባለህ? ያንተ ሚስት እንዴት እኔ ሚስቴ ላረጋት እችላለሁ ብሎ እንግዲህ ዳኒን ተናግሮታል ማለት ነው። እሱም እንግዲህ አይ እንደዛ ማለት አይደለም፣ ግን በእሷ ከመጡብኝ አልደራደርም፣ ምንም ይሁን ምንም በእሷ ማንንም አልችልም፣ እሷን የነካብኝ ሰው ትዕግስት የለኝም ሲል፣ እንዴት አታምነኝም ወይ? እኔ ወንድም አይደለሁ? እንዴት ነው እንደዚህ በእህት የምትጠራጠረኝ? ስለዚህ ለምን ሲለው ዳኒም አይ እኔ አልጠራጠርኩም፣ ግን አንተ ከቲና ጋር ያለህ ነገር እህትና ወንድም አይደለም ወይ? እንዴት ነው ቆይ አንተ ወንድም የሆነ እኔ እንዴት ነው ያንተ ሚስት እንደዛ ማድረግ የምችለው? ስለዚህ የራስ ጉዳይ ማትረባ ነህ ብለው ሲለው፣ ያው እንግዲህ እሱም ይቅርታ፣ ያው እንግዲህ ስለማልችል ነው፣ ስሜቴ መቆጣጠር ስለማልችል ነው፣ እና እኔ ቤት ስለምኖር አንተ ደግሞ ሚስቴን በሆዴ አሳልፌ የማልሰጥ ሰው መሆኔን እንድትረዳ ብዬ ነው አለ። እንግዲህ እሱ የራሱ ሚስት እያጀጋለ የራሴን አልሰጥም የሰውን ብቻ ስጡኝ ማለት በጣም ተገቢ አይደለም። ስትልስጥ ነው እንግዲህ ያው ካሌብ ሚስቱን ቢወስድበት አንድ እኩል ይሆናሉ ማለት ነው። እና እንግዲህ በዚህ ሁኔታ ላይ በጣም የሚገርም ነው።
እንግዲህ እሷም ሄዱም አባባን ለማናገር መታለች። አባባ ምንድን ነው መፍትሄው? እስኪ ምከሩኝ። እንደ ልጅ ከዳኒ ጋር ያለኝን ነገር ቢቋረጥ ከእናንተ ጋር ያለኝ ግንኙነት መቼም እንደማይቋረጥ ተስፋ አለኝ። ስለዚህ ዳኒ ምከሩልኝ እባክዎን። እኔ እድሜን መፍጀት አልፈልግም። እኔ የምፈልገው ትዳር ነው። አሁን እሱ ተስፋ ያደረገ ያለ የብሩን ነገር ነው። ብር ከሰጣችሁት ደግሞ ለእህቱ የእሷ ቤት እንዳልሆነ እንደማይናገር በዚህ ቃል ገብቷል። ስለዚህ ብሩን አልሰጥም በሉትና የሆነ ውሳኔ ይወስን እባክዎን ብላ ልታማክር መታለች። አባባ ምንድን ነው የምትፈልጊው ሲሏት፣ እኔ ትዳር ነው የምፈልገው፣ ባለን ነገር ሰርተን መለወጥ ነው የምፈልገው። ስለዚህ ከሱ ጋር ያለኝ ነገር ቢቆም ከእናንተ ጋር ያለኝ ነገር ሊቆም አይችልም እባክዎን ብላ አለች። አይ እኔ እኮ ብሩን ያው እህቱ እንድትማር ብዬ ነው እንጂ ለሌላ አይደለም። አሁን ባልሽ ይሄን ያደርጋል ብልሽ የሚነግርሽን ሰው ትጠያለሽ እንጂ እሱን ልጠይው አትችይም። ስለዚህ ሁለቱም እንዲማሩ ስለምፈልግ ነው የኔ ልጅ ብለው አሏት። እሷም እንግዲህ ይህንን ብላ ለምን ምንድን ነው ብሩን እኮ ብትከለክሉት ለእህቱ ቤቱ ያንቺ አይደለም ብሎ የመናገር ድፍረት የለም። ስለዚህ ብሩን ከልክሉትና እስኪ ምን አማራጭ እንደሚያይና በምን እንደሚያሰብብ እናየዋለን እባክዎን፣ እኔ ህይወቴ እንዶ እየተበላሸ ነው ያለው ብላ እንግዲህ አባባን ለምናለች። አባባም ችግር የለም የምትፈልጊው ሁሉ ይደረግልሻል የኔ ልጅ፣ የኛ ዝምድና ይቀጥላል ብለዋታል። እና በዚህም እንግዲህ ያው አባባ ያሰቡትን ነገር እውነት ካሌብ ሊድሩት ይሆን ወይስ ምንድን ነው? እንግዲህ ካሌብም ተናዶ ለቲና ችል ባለ ሰርግ አገባለሁኝ፣ የምትፈልጊውን ነገር አድርጊ፣ ስትፈልጊ ቤቱን ሽጪ፣ ስትፈልጊ ባንክ ያለውን ብር መውሰድ ትችያለሽ፣ ስለዚህ እኔ ግን አገባለሁ ብሏታል። ቲናም እንግዲህ ወደ ማበዱ ሄዳለች። የዳኒና የቲና ውርደት ትንሽ ቀርቶታል። እነሱ ሲዋረዱና ሲያብዱ ማየት በጣም ደስ ይላል ማለት ነው። እንደው ምን ይሆን መጨረሻ የሚለውን አብረን እናየዋለን። ለዚህ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አዲስ ከሆናችሁም እንግዲህ ያው ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮችም አመሰግናለሁ ስለምታበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዙ ትትረፍረፍ ይበልልን። መልካም ቆይታ